ወይም ደግሞ ፔሪዳቸው ለቆየባቸው ሴቶች ኦር ፎሎፒያን ቲዩባቸው ብሎክ ስለተደረገ በተለይ በደም በረጋ ደም ምክንያት ብሎክ ለተደረገ ሰዎች ተናግሬ ነበርና ላይቭ ላይም ገብቼ እሱን ኤክስፕሌን በማደርግበት ሰዓት ላይ አንድ ሴት ገብታ እንዴት ለ9 ወር እሱ ላይቭን አፕሎድ አደርገዋለሁ ለ9 ወር ነው ለ8 ወር ፔሪዳ ሳይመጣ ቀርቶ ከዛ እንደመጣ እና ግን በጣም ውርጃ ላይክ የተካሄደ እስከሚመስል ድረስ በጣም ነው የሚፈሰው የሚለውን ነገር ነግራኝ ነበርና እኔም ቪዲዮ ላይ ጠቅሼው ነበር በተለይ ለብዙ ጊዜ ሳይመጣባችሁ ቆይቶ ከዛ ቅርንፉድ ስትወስዱ ሲመጣ just ኖርማል አይደለም የሚፈሰው ከዚህ በፊት እንደሚፈሰው እንደነበረ ትንሽ የሚፈሳችሁ ከሆነ then ትንሽ አይደለም ኤክስፔክት ማድረግ ያለባችሁ ብዙ ነው የሚፈሰው እሱን ማወቅ አለባችሁና እዚህ ጋርም አንድ ሴት ያለችው በባዶ ሆዳችሁ 2 ፍሬ ቅርንፉድ ብታኝኩበት ሰውነታችሁ ያመሰግናችኋል ምክንያቱም በደም ውስጥ የሚገኘው ስኳር መጠን ያስተካክላል ባክቴሪያን ይዋጋል የጥርስ ህመምን ያሻሽላል የሰውነት መቆጣትን ይቀንሳል የምግብ አለመፈጨትን ያስተካክላል ጉንፋንን ይከላከላል እንዲሁም ካንሰርን ይመከላከል አቅም ቅርንፉድ ጸጉር በፍጥነት እንዲያድግ እንዲያንጸባርቅ ፎሮፎር እንዲጠፋ ያለ እድሜ የሚከሰት ሽበትን ለመከላከል ጸጉር እንዳይነቃቀል ያደርጋል እስቲ አጠቃቀሙን እንይ በአንድ ብርጭቆ ውሃ ውስጥ ከ6 እስከ 8 ፍሬ ቅርንፉድን በመክተት ከ3 እስከ 5 ደቂቃ ማንተክተክ ከዛ ውሃውን በማጥለል እስኪቀዘቅዝ መጠበቅ ከዛ ጸጉራችሁን ታጥባችሁ Thank you.